ነገሮችን በሰማኸው ብቻ ከፈረድካቸው ከእውነት የራቀ ፍርድ የመሆን እድሉ እጅግ በጣም ከፍተኛ ነው። ይህም ደግሞ ፍርድን አድሏዊ ያደርጋል። ወንጀሎች ወንጀሎች ሩት ካውዛቸው ወይም ደግሞ መነሻ ምክንያታቸው ተጠንተው ካልታወቁ በስተቀር ለመፍረድ ያስቸግራል። ለምሳሌ ያህል መግደል በራሱ ወንጀል አይደለም። መግደል በራሱ ወንጀል አይደለም። ምክንያቱ ወንጀል ሊሆን ይችላል፣ ወይም ደግሞ ምክንያቱ መግደልን ወንጀል ሊያደርገው ይችላል። ለምሳሌ ያህል ሳዳም ሁሴንን መግደል ያሸልማል። ነገር ግን በሳዳም ሁሴንና በሱ በታጣቂዎቹ መገደል ወንጀለኞች ያደርጋቸዋል። ነገርን ከስር ከመሰረቱ በማየት ልክ ነው፣ ልክ አይደለም፣ ትክክል ነው፣ ትክክል አይደለም ማለት ጥሩ ነው ብዬ አስባለሁ። ከመፍረድ መቆጠብ፣ ራሳችንን በዛ ቦታ ላይ አድርገን ማየት አለመፍጠን ጥሩ ነው ብዬ አስባለሁ። ይመቻችሁ። ምን አይነት ሀሳብ አላችሁ? አስቀምጡልኝ።